በዓለም ላይ ካሉት እጅግ በሳቢና በሰዎች ከተጨናነቁ ከተሞች አንዷ በሆነችው ለንደን ውስጥ በአንድ አፓርታማ ውስጥ ቴሌቪዥን በርቷል። የገና ዛፍ በደመቀ ሁኔታ አጊጧል። በሶፋው ላይ አንዲት ሴት ተቀምጣለች። ከውጭ ለሚያይ ሰው ይህ የተለመደ የደስተኛ ምሽት ትዕይንት ሊመስል ይችላል። ነገር ግን እውነታው አስፈሪ ነበር። ያቺ ሴት ጆይስ ካሮል ቪንሰንት ትባላለች። ሶፋው ላይ የተቀመጠችው ግን በህይወት ኑራ ሳይሆን ሞታ ነበር። የባስ ብሎ ደግሞ የሞተችው ትናንት ወይም ከትላንት ወዲያ አልነበረም። በ2003 ዓመተ ምህረት የሞተችው ጆይስ አስከሬኗ የተገኘው ከ3 ዓመታት በኋላ በ2006 ዓመተ ምህረት ነበር። ለ3 ሙሉ ዓመታት ቴሌቪዥን ሲሰራ አስከሬኗ ባጠገቡ ሲደር ማንም የጠየቃት የፈለጋት ወይም የጠፋችበት ሰው አልነበር። ዛሬ የምንጠይቀው ጥያቄ አንዲት ወጣትና የተማረች ሴት በሚሊዮኖች በሚቆጠሩ ሰዎች መካከል እየኖረች እንዴት ለ3 ዓመታት ተረስታ ልትሞት ቻለች የሚለው ነው። ይህ ታሪክ ስለ ዘመናዊ የማህበረሰብ ኑሮና ስለ ከፊው የብቸኝነት ወረርሽኝ ምን ያስተምረናል? አብራችሁን ቆዩ። ጆይስ ካሮል ቪንሰንት ማን ነበረች? ብዙዎች እንደሚገምቱት ቤት የሌላት ወይም የጎዳና ተዳዳሪ አልነበረችም። በለንደን የተወለደች ወጣት ስትሞት እድሜዋ 38 ነበር እና ቀደም ሲል ጥሩ ስራ የነበራት ታዋቂ ሰዎች ጋር ትውውቅ የነበራት ሴት ነበረች። በ2003 አካባቢ ከሰዎች ራሷን ማግለል ጀምራ ነበር። በሰሜን ለንደን የሚገኘው አፓርታማዋ የመንግስት እርዳታ የሚደረግለት ነበር። እንዴት ሞተች? የሞቷ መንስኤ በውል ባይታወቅም አስከሬኗ በጣም በመበላሸቱ ግድያ እንደማይመስል ፖሊሶች አረጋግጠዋል። በወቅቱ በከባድ አስም በሽታ ተሰቃይ እንደነበር ይገመታል። በ2006 ዓመተ ምህረት የቤቱ ክራይ ባለመከፈሉና ዕዳው በመብዛቱ የቤቱ ባለቤት ቤቱን ለማስከፈት ሰራተኞችን ላኩ። በሩን ሰብረው ሲገቡ ነው እንግዲህ ይህን አስፈሪ እይታ የተመለከቱት። ቴሌቪዥኑ እንደበራ ነበር። በአጠገቧ የገና ስጦታዎች ለማን እንደተዘጋጁ የማይታወቅ ተጠቅልለው ተቀምጠው ነበር። እሷ ግን አጥንቷ ደርቆ ወደ አጽምነት ተቀይራ ነበር። አሁን ወደ ትንታኔው እንግባ። ይህ የአኗኗር ዘይቤ ወይም ሟሟት ሁኔታ እንዴት እናየዋለን? የተጨናነቀ ብቸኝነት ነው። ለንደን በሚሊዮኖች የሚቆጠሩ ሰዎች የሚኖሩባት ከተማ ነች። ጆይስ የምትኖረው በግድግዳ በሚለያዩ አፓርታሞች ውስጥ ነበር። ጎረቤቶቿ የቴሌቪዥን ድምጽ ይሰሙ ነበር፣ ነገር ግን ማንም በሩን አንኳኩቶ ደህና ነሽ ወይ አላሉ። ለምን? በዘመናዊ ትልልቅ ከተሞች ውስጥ የግል ህይወት ማክበር በሚል ስም ጎረቤታችን ማን እንደሆነ የማናውቅበት ደረጃ ላይ ደርሰናል። እርስ በርስ ያለን ትስስር ጠፍቷል። የጆይስ ታሪክ ብዙ ሰዎች ባሉበት ቦታ ላይም ጥልቅ ብቸኝነት ሊኖር እንደሚችል ትልቅ ማረጋገጫ ነው። አስከሬኗ እስኪገኝ ድረስ የመንግስት አካላት የቤራዋ ግማሹን ይከፍሉላት ነበር። ቴሌቪዥኑ የሚሰራው መብራት እና ጋዝ አልተቋረጠም ነበር። ሲስተሙ በራሱ እየሰራ ነበር። ነገር ግን በዚያ ሲስተም ውስጥ ያለችው ሰው መሞቷ ማንም አላወቀም። ሁለተኛውና ዋነኛው ነጥብ የቤተሰብና የጓደኝነት ትስስር መላላት። ጆይስ እህቶች ነበሯት። ከሞተች በኋላ ፖሊስ እህቶቿን አግኝቷል። ለምን አልፈለጓትም? ለምን ጠፋች ብለው ሪፖርት አላደረጉም። በምርመራው እንደታየው ጆይስ ከቤተሰቧ ጋር አስቸጋሪ ግንኙነት ነበራት። ራሷን ማግለል የጀመረችው በነበረባት የግል ችግሮች፣ የቤት ውስጥ ጥቃት ሰለባ እንደነበረችም የሚጠቁሙ መረጃዎች አሉ። ምክንያቱም ሊሆን ይችላል። እዚህ ላይ ነው ዋናው ቁልፍ። የዘመኑ አኗኗር ዘይቤ ራሴን እችላለሁ የሚለው አስተሳሰብ በጣም ያጋንናል። እርዳታ መጠየቅ እንደ ደካማነት ይታያል። ጆይስ በችግር ውስጥ በነበረችበት ወቅት የቤተሰቧ ወይም ለጓደኞቿ ደውላ እርዳታ ለመጠየቅ ይልቅ ብቸኝነት መርጣለች። ብቸኝነት እፈልጋለሁ ካለ ጥሎት ይሄዳል። ይህ አታስቸግረኝ አላስቸግርህም የሚል ያልተጻፈ ህግ በማህበረሰቡ በኩል ጆይስን የመሰሉ ሰዎች ለሞት ይዳርጋል። የሰው ልጅ ማህበራዊ ፍጡር ነው። ያለ ሌላው ሰው እውቅናና ድጋፍ መኖር አይችልም። ጆይስ የሞተችው በህመም ሊሆን ይችላል፣ ነገር ግን የሞተችው በብቸኝነት ምክንያት ነው። ሌላው ሊጠቀስ የሚገባው ነጥብ የቴክኖሎጂና የቢሮክራሲ ጉዳይ ነው። ቴሌቪዥኑ ለ3 ዓመት ሳይጠፋ መስራቱ ይህ የሚያሳየው ያው በራስ ስር ከባንክ ሂሳብ ወይም ከመንግስት እርዳታ እየተከፈለ እንደነበር ነው። የመንግስት ሰራተኞች በሩን አንኳኩተው እውን ይህች ሴት በህይወት አለች ብለው የመጠየቅ ግዴታ አልነበረባቸውም። ፋይሉ እስከተንቀሳቀሰ ድረስ ሁሉም ነገር ሰላም መስሏቸው ነበር። ቴክኖሎጂና ዘመናዊ አስተዳደር ኑሯችንን ቀለል ቢያደርግም የሰው ልጅ ግንኙነት ግን ሊተኩ አይችሉም። ማሽኖች የጆይስን አስከሬን ለ3 ዓመታት ሲያገለግሉ ነበር። ይህ ፍጹም አስፈሪ ሁኔታ ነው። የጆይስ ካሮል ቪንሰንት ታሪክ ልበወለድ ሳይሆን በ21ኛው ዘመን በሰለጠነች ሀገር የተከሰተ እውነታ ነው። ይህ አኗኗር አይደለም። ይህ የማህበረሰብ ውድቀት ነው። ይህ ታሪክ ሁላችንም ሊያስደነግጠን ይገባል። ማህበረሰባችን የሰዎች ስኬት፣ ገንዘብና ቴክኖሎጂ እድገት እያደነቀ መሰረታዊ የሰው ልጅ ፍላጎት ማለትም ትስስርና መተሳሰብን ዘንግቶታል። ዛሬ ይህን ቪዲዮ ካያችሁ በኋላ አንድ ነገር እንድታደርጉ ጠይቃችኋለሁ። በብዙ ጊዜ ያላገኛችሁት ጓደኞቻችሁ ወይም ዘመዶቻችሁ በስልክ ደውሉላቸው። ለጎረቤቶቻችሁም ሰላምታ ስጡ። ማንም ሰው በዚህ ምድር ላይ እንደ ጆይስ ቴሌቪዥን ፊት ለፊት ለ3 ዓመታት ተረስቶ መሞት የለበትም።
የእናንተስ አስተያየት ምንድነው? ይህ ታሪክ ምን ያሰማችኋል? አካባቢያችሁ ውስጥ የብቸኝነት ችግር ምን ያህል ነው? አስተያየታችሁ በኮሜንት ስር አስፍሩልን። ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ ይህን ጠቃሚ መልእክት ለሌሎች አጋሩ። አዳመጣችሁኝ፣ አመሰግናለሁ።